የሰብል ምርታማነት፣ የመሬት ምርታማነት፣ የጊዜ ምርታማነት፣ የጉልበት ምርታማነት፣ የሐሳብ ምርታማነት ማሳደግኛ እንደ ማዕከላዊ ኢትዮጵያ ስለ ምርታማነት ስናስብ ሁሉ አቀፍ ነው። ግብርናን ማዘመን፣ ግብርናን ከኋላ ቀር ያስተራረስ፣ ግብርናን በዓመት አንድ ጊዜ ዝናብ ጠብቆ ከማምረት መውጣት ያለበት ግብርና መፍጠር አለብን ብለን የገባ ነው። አርሶ አደሩ የሚፈልጋቸውን ቴክኖሎጂዎች ምርጥ ዘር፣ ማዳበሪያ፣ ልዩ ልዩ ሜካናይዜሽን መሳሪያዎች፣ የድህረ ምርትና ቅድመ ምርት ሜካናይዜሽን መሳሪያዎችን አርሶ አደሩ ሊያገኝ የሚችልበት እድል የመፍጠር ስራ ነው የሰራ ነው። መጋቢታውያን የምርት ወቅቶቻችን ከድሮ 2 ከነበረበት በልግና መኸር ከነበረበት አሁን ወደ 3 አድጓል። እንደ ሀገርም ማለት ነው 3 አድጓል። በእኛ ደግሞ ማዕከላዊ ኢትዮጵያ ከ3 ወደ 5 እያደገ ነው ያለው። አሁን አርሶ አደሩ ምርትና ምርታማነት አድጎ ገቢው ማደግ ኑሮው መሻሻል ሲጀምር ግብርናው ተጨማሪ ጥፍጥና አርሶ አደር ውስጥ እየገባ ነው እና ጊዜውን ሙሉ ጊዜውን እርሻ ውስጥ እንዲያሳልፍ እድል እየሰጠ ነው። እኛም እየመራን አርሶ አደሩም እየሰራ ጸደይ ላይ አሁን ዘንድሮ ወደ 35400 ሄክታር ማሳ ማልማት ይችላል። ይሄን ማድረግ በመቻላችን እንግዲህ ከ10.2 ቢሊዮን ብር በላይ አርሶ አደሩ ገቢ ማግኘት እንዲችል እድል ተፈጥሯል ማለት ነው። ይሄ እንግዲህ የወራ መጋቢታውያን ወይም የብልጽግና ትሩፋት ነው። አዲስ ልምምድ፣ አዲስ ውጤት፣ አዲስ ተስፋ ነው ደግሞ ለአርሶ አደሩ የሆነው።